አሁን የገቡት ናቸው አይደል አባትሽ? አዎ ልብሱን ቀይሮ ይመጣል። እሺ ግን ግርማ ሞገሳቸው በጣም ያስፈራል። አባዬ በጣም ጥሩ ሰው ነው። ስለዚህ ምንም ያስፈራ ነገር የለም። ግን ደግሞ አባት ሲፈራ ነው ደስ የሚለው። በዚህ ቆንጆ ልጃቸው ነው ልጄ እሳቸውን አለማክበር አልችልም። እንዴት ነው ቲቪ አባት? ቆይ ፍቅረኛ ነው ያልሽው ይሄንን ነው? አባዬ ተዋውቀው ፍቅረኛ ነው ቃዲስ ይባላል። እና ደግሞ ረጅም ጊዜያችን ስናወራ አንተ ራስን ማግኘት በጣም ነበር የሚፈልገው። ቃዲስ ነው ያልሽኝ? ቃዲስ እንዴ እንኳን ደህና መጣ ቃዲስ። ምንድን ነው አባዬ? ይረጋጉ የቢ አባት። ምንድን ነው የቢ? ስፈልግ ነበር። እንኳን ቤቴ ድረስ መጣ። ምንድን ነው የቢ አባት? አባዬ ያውቁኛል እንዴ? ሰላም እንደምን አላችሁ ውድ የዳጣ ድራማ ተከታታዮች በሙሉ። ዳጣ ድራማ በዛሬው ክፍል ላይ በጣም አስደንጋጭ የሆኑ ነገሮችን ሊያሳየን ይችላል። ከዛም እንግዲህ በጣም ሁላችንም ያልጠበቅነው ነገር ሊያሳየን ይችላል። ውድ ቤተሰቦች እስኪ ዳጣ ድራማን ያያችሁት እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች ይህን ድራማ እየተከታተላችሁ ደግሞ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰብ ከሆናችሁ ደግሞ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር ላይክ በማድረግ ለዚህ ቻናል ለድራማው ያላችሁን ፍቅራችሁን ገለጹልኝ። ውድ ቤተሰቦች በዛሬው ክፍል በዳጣ ድራማ ላይ ያልተጠበቀው ነገር ሊያሳየን ይችላል። ውድ ቤተሰቦች በዛሬው ክፍል ላይ ያየነው ነገር እንግዲህ በጣም አስደንጋጭ ነገር ነው። ውድ ቤተሰቦች እንዴት ሊሆን ይችላል? አቢጌል ፍቅረኛዋን ለማስተዋወቅ እስከ ቤት ድረስ አምጥታለች። ውድ ቤተሰቦች ይሄ ነገር ሁላችንም ጠብቅ የነበርነው ነገር ቢሆንም ነገር ግን በመጨረሻ ሰዓት ላይ የሆነው ነገር ያልተጠበቀው ነገር ነው የሆነው። ውድ ቤተሰቦች እስኪ እቺ ነገር የተረዳችሁት ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች ከደረጀ ጋር የኤቢ ፍቅረኛ የት የምታወቅ ይመስላችኋል? ውድ ቤተሰቦች ወይስ አቶ ደረጀ እሱን ለመፈተን ብሎ ሆን ብሎ ድራማ እየሰራ ነው ያለው? ውድ ቤተሰቦች እስኪ ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እኔ ግን ሲመስለኝ አቶ ደረጀ እንደዛ አደረገው እሱን ለመፈተን ለፈተና ይመስለኛል። ውድ ቤተሰቦች በእኔ ሀሳብ የምትስማሙት ሁላችሁም ይሄን ቪዲዮ ላይክ አድርጋችሁት ሀሳብ አስተያየታችሁን ማስቀመጣችሁን እንዳትረሱ። ውድ ቤተሰቦች ሌላው በዳጣ ድራማ ላይ ናታን በጣም ትልቅ ስራ ሰርቷል። ውድ ቤተሰቦች በጣም የሚገርም ስራ ነው የሰራው። ውድ ቤተሰቦች ይሄ እንደዚህ ናታን ያደርጋል ብዬ እኔ አንድም ቀን አስቤ አላውቅም። ውድ ቤተሰቦች ነገር ግን አቶ ደረጀን ከባድ ከአጣብቅን ችግር ውስጥ አውጥቷል። ውድ ቤተሰቦች ደረጀው ላይ ይሄ ነገር ሊያምን አልቻለም። ውድ ቤተሰቦች አላመነም እስካሁን ድረስ። በመጨረሻ ሰዓት ላይ መድኃኒት እንግዲህ ሽንፈቱን ማስተናገድ ችላለች። ውድ ቤተሰቦች ይሄ ነገር በጣም ከባድ ነው። ውድ ቤተሰቦች ከዚህ በፊት እንግዲህ በተደጋጋሚ በምንም ታሪክ ሽንፈት የሚባል ነገር አላስተናግርም እያለች የነበረችው መድኃኒት አሁን ግን እጅ ልትሰጥ ትችላለች። ውድ ቤተሰቦች መድኃኒት እንግዲህ በደረጀ እጅ ወርቃለች። ውድ ቤተሰቦች ወደ ውጭ ለመሄድም ትኬት የቆረጠች ትመስላለች። ውድ ቤተሰቦች ይሄ እንግዲህ በጣም ደስ የሚል ነገር ነው። ውድ ቤተሰቦች ምክንያቱም እሷ እንግዲህ ስራው ትክክል ቢሆንም አቶ ደረጀም ደግሞ ይሄም ነገር ሆን ብሎን አቅዶ ስላልሰራው ደረጀን መረዳት ነበረባት። ውድ ቤተሰቦች ነገር ግን እሷ የራሷን ስሜት ብቻ ስላስቀደመችና የደረጀ ነገር እኔ በጣም አሳስቦኛል። ውድ ቤተሰቦች ስለዚህ በዛሬው ክፍል ላይ ናታን የሰራው ስራ እኔ በጣም ደስ ብሎኛል። ውድ ቤተሰቦች እስኪ በናታን ላይ ናታን ባደረገው ነገር ላይ ደስ ያላችሁላችሁም ይሄን ቪዲዮ ላይክ አድርጋችሁት ኮሜንት ሴክሽን ላይ ለናታን ያላችሁን ስሜታችሁን ግለጹልኝ። ውድ ቤተሰቦች ሌላው ዳጣ ድራማ እያሳየ ያለው ነገር እንግዲህ በጣም አሳዛኝ ነገር ነው እያሳየ ያለው። ውድ ቤተሰቦች
ይሄ ነገር ምን ሊያሳይን ይችላል? በቀጣዩ ክፍል ላይ አብረን የምናይ ይሆናል። ውድ ቤተሰቦች ቀጣዩ ክፍል እንግዲህ በጣም አጓጊ ነው። ይሄ መሳጩን አጓጊ የሆነው ቀጣዩ ክፍል አሁን እየተዘጋጀ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ አትሎ እንደርስላችሁ ከፈለጋችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡን፣ ምክንያቱም መሳጩን አጓጊ የሆነው ቀጣዩ ክፍል እንደተለቀቀ ወደ እናንተ አትሎ እንደርስላችሁ ማለት ነው። ውድ ቤተሰቦች ሌላው እንግዲህ በዳጣ ድራማ ላይ ሰላም ሌላ ታሪክ ውስጥ ገብታለች። ውድ ቤተሰቦች አሁንም ቢሆን ሰላም ተረጋግታ ቁጭ ማለት አልቻለችም። ውድ ቤተሰቦች ዳጣንም እያስጨነቀች ትገኛለች። ውድ ቤተሰቦች በቀጣዩ ክፍል ምን ልታሳየን ትችላለች? ይሄ ነገር እሷ ከዛ ቤት አቶ ደረጀ እንግዲህ ተከራይቶላት እያኖራት ነው የሚገኘው። ነገር ግን ያ ነገር እሷ አልወደደችውም ይመስለኛል። ውድ ቤተሰቦች እዛ ቤት እመጣለሁ እያለች ትገኛለች። በቀጣዩ ክፍል ትመጣለች ወይስ አትመጥም ባለው ነገር እንግዲህ በጣም አጓጊ ነው። ዳጣም እንግዲህ በሷ ሀሳብ ላይ እስካሁን አልተስማማችምና ምን ልታሳየን ትችላለች? በሰላም እንግዲህ በቀጣዩ ክፍል አብረን የምናይ ይሆናል። ውድ ቤተሰቦች ሌላው ደግሞ በዳጣ ድራማ ላይ እያየን ካለነው ነገር እንግዲህ የአቢጌል ጉዳይ ነው። አቢጌል እንግዲህ በጣም አሁን ደንግጣለች። ውድ ቤተሰቦች ሁላችንም እውነት ለመናገር እንግዲህ ደንግጠናል። ውድ ቤተሰቦች በጣም ያልተጠበቀው ነገር ነው ዳጣ ድራማ እያሳየን ያለውና በቀጣዩ ክፍል አቶ ደረጀ ሰርፕራይዙ ነው አውቆ ነው ያደረገው ወይስ ከዛ ልጅ ጋር ከዚህ በፊት የምታውቅበት ጉዳይ አለ ብላችሁ ታስባላችሁ? ግምታችሁን፣ ሀሳብ አስተያየታችሁን በቀጣዩ ክፍል ላይ ደግሞ መሆን አለበት ብላችሁ የምታስቡት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች መድኃኒት በስተመጨረሻ ተሸንፋለች፣ እጅ ሰጥታለች። ውድ ቤተሰቦች ይሄ እንግዲህ በጣም ደስ የሚል ነገር ነው። ሁላችንም የምንጠብቀው ነገር ቢኖር የመድኃኒትን ሽንፈት ነበር። ውድ ቤተሰቦች በዛሬው ክፍል ላይ በጣም ደስ የሚል ነገር ናታን ሰርቷል። ውድ ቤተሰቦች በባለፈው እንግዲህ እኔ በጣም ሰግቼ ነበር። ውድ ቤተሰቦች ደረጀም እንግዲህ በጣም ከባድ ጭንቀት ውስጥ ወድቆ ነበር። ነገር ግን በዛሬው ክፍል ላይ ናታን ያደረገውና ያሳየው ነገር እንግዲህ በጣም የሚያስደንቅ ስራ ነው የሰራው። ውድ ቤተሰቦች አሁን እንግዲህ ትኬቷን ኦልሬዲ ቆርጣለች፣ ወደ ውጭ ልትመለስ ማለት ነው። ውድ ቤተሰቦች ነገር ግን አሁንም ቢሆን አምና ሽንፈቷን መቀበል አልቻለችም። ውድ ቤተሰቦች ምን ልታሳይን ትችላለች? እሺ ነገር በጣም ከባድ ነው የሚሆነው። ውድ ቤተሰቦች ሌላው አቶ ደረጀ ናታንን ጠርጥሯል። ውድ ቤተሰቦች በዳጣና በናታን መካከል ያለውን ፍቅር ግንኙነታቸውን ደረጀ የወደደ አይመስለኝም። ውድ ቤተሰቦች በጣም በናታን ተናዷል። ውድ ቤተሰቦች እስኪ ምን ትላላችሁ እናንተ? ደረጀ ያደረገው ነገር ትክክል ነው ወይስ ትክክል አይደለም? ግምታችሁን፣ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩልኝ። ውድ ቤተሰቦች ምክንያቱም የፍቅር ግንኙነቱን እንደቀጠለ እንደጀመረ ደረጀ ጋር መረጃው ደርሶታል። ውድ ቤተሰቦች አሁን እንግዲህ ለምንድን ነው የፈለካት እያለ ነው የሚገኘው። ለፍቅር ወይንም ለዴቲንግ ነው የምትፈልጋት ወር ለትዳር ነው የምትፈልጋት እያሉ ይገኛሉ። ውድ ቤተሰቦች በእኔ እንግዲህ ናታን ለትዳር እንደሆነ ቢያስረዳውም ብን ደረጀ ምንም ደስ አላለም። ውድ ቤተሰቦች ማርቲ በምንም ታሪክ አቶ ደረጀን መጠርጠር አትፈልግም። ውድ ቤተሰቦች እቺ እንግዲህ በጣም ስለምትወደውና አቶ ደረጀ ደግሞ እንደዚህ አይነት ተግባር ያደርጋል ብላ ስለማትጠብቀው በምንም ታሪክ ከማስረጃ ጭምር ጋር እያመጣች ብታቀርብም ብን አቶ ደረጀን ለመጠርጠር አትፈልግም። ውድ ቤተሰቦች ይሄ ማለት ለደረጀና ለትዳሩ ያላትን አክብሮትና ፍቅር በጣም ከባድ ነው ማለት ነው። በቀጣዩ ክፍል ምን ልናይ እንችላለን? ውድ ቤተሰቦች ይህ እንግዲህ በጣም አጓጊና በጣም አሳሳቢ ወሳኙ ፓርት እዚህ ጋር ነው። ውድ ቤተሰቦች ምን ልናይ እንችላለን? ያቺ አሁንም ቢሆን አርፋ መቀመጥ አልቻለችም። ውድ ቤተሰቦች ምንም ነገር እንግዲህ ሪል ቢሆንም የእውነት ቢሆንም ግን መድኃኒትን ለማመን አልፈለገችም። ውድ ቤተሰቦች እያመነቻት አይደለች። ይሄ ነገር በራሷ ሰዓት ላይ በራሷ ጊዜ ስትደርስበት ከዚህ ምን ታሳየናለች? በጣም ከባድ ነው። ውድ ቤተሰቦች ይህን ሁሉ እንግዲህ በቀጣዩ ክፍል አብረን የምናየው ይሆናል። ውድ ቤተሰቦች አሁን መድኃኒት ወደ ውጭ ለመውጣትን ትኬቱን ቆርጣለች። ኦልሬዲ ትወጣለች ወይም ደግሞ የጀመረችውን ስራ እዚሁ ጋር ታስጨርሳለች ባለው ነገር እንግዲህ በጣም አጓጊ ነው። ይሄ ነገር በቀጣዩ ክፍል ስለምናይ ቀጣዩ ክፍል አሁን እየተዘጋጀ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ተሎ ይደርስላችሁ። ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁ ሳብስክራይብ እያደረጋችሁት ቤተሰቡ ነው። ምክንያቱም
መሳጩ የሆነ ቀጣዩ ክፍል እንደተለቀቀ ወደ እናንተ ቶሎ እንዲደርስላችሁ ማለት ነው ውድ ቤተሰቦች።